ሰላም እንዴት ናችሁ? ሁሉ መልካም ነው። የጌታ ሰላም ከእናንተ ጋር። ሰሞኑን ለሊሊ ጥላሁን የተደረገው ነገር ላይ ብዙ ሰዎች እንቅልፍ አጣቸዋል። በነገራችን ላይ እና ይሄ የጨለማ የክፉ ሀሳብ እግዚአብሔርን አገልግላለች ብዙ መልካም ነገሯን ለማየት ሲገባችሁ አሁን እንደዚህ ብላለች እንደዚህ ምናምን አገልጋዮችን ለአሕዛብ ሀሳብ ሶሻል ሚዲያ ላይ ጨላለቃሚ ለማኞች እንደዚህ አይነት ነገር ተውሽ። ይሄ እንደዚህ እግዚአብሔር የማይወደው ስራ ነው። እሺ ሰው ለአማኝ አታውቁም እንደ እግዚአብሔር እንዴ ስህተት ሰርተን እኮ በኋላ ይቅርታ ብሎናል። ወዲያው ይቅርታ አግኝተናል። እኛ እንዴ ምህረት እኮ አለን እኛ እግዚአብሔር ዘንድ። እንዴት ነው የምታስቡት? ጭንቅላታችሁን አስሩ እንጂ ምን ታርጋችሁ ተዋት እንጂ እንዴ እግዚአብሔርን አገልግላለች እቺ ሴት ተዋት። እሺ ትረፍበት። እሷን የቀረቻችሁ ብላችሁ ሁሉንም አጠልጥላችሁ አይደክማችሁም እንዴ? እስከ መቼ የሰይጣን መቀለጃና መጫወቻ ትሆናላችሁ? ጭራሽ አሁን ሊሊ ኧረ ተውን ነው መድኃኒዓለም። እግዚአብሔር እንደሰው እኮ አይደለም። እግዚአብሔር ያገለግሉትን አይጥልም። በቃ ሰው ስህተት ይሰራል። ሰርተው ከሆነ የተዘጋጀው ነገር መልካም ነገር ነበረ። በቃ ስህተቶች ነበሩ። ስህተቶችን በቃ እንደማንኛውም እንደ መንፈሳዊ ሰው መረዳት ማስተዋል ይኖረን እንጂ ዝም ብሎ ጨላ አገኛለሁ ብሎ በየዩቲዩቡ በየቲክቶኩ መጫው እናንተ ውሻ ናችሁ እንዴ? ሰው በቃ አይሳሳት ሰው እናንተ ምን ነው ኮናኝ ፈራጅ ገልባጭ ሆናችሁ ምን አገባችሁ እናንተ?